ሰላም እንዴት ናችሁ? ፋና ነኝ ከፋና ጥበብና ሽፎን። በዛሬ ቪዲዮአችን ደግሞ በጣም ቆንጆ ያልታዩ ስቶክ ሽፎኖችን ከሳተን ውጭ የሆኑ ስቶክ ሽፎኖችን እንዲሁም ደግሞ ስቶክ ሳተን ሽፎኖችን ይዘንላችኋል። ሳተኖችን ወደ ቪዲዮ መጨረሻ እናሳያችኋለን። በቪዲዮአችን መጀመሪያ ደግሞ በተደጋጋሚ ካሁን በፊት ባሉ የሽፎን ቪዲዮዎች ሳተን ስለሆነ ያሳየነው፣ በዛሬው ቪዲዮአችን ደግሞ ሽፎን ጨርቅ ለሚፈልግ ሰው በተደጋጋሚ ለምትጠይቁን ደንበኞቻችን ሽፎን ጨርቅ ይዘንላችሁ ቀርበናል። ሳተኖችንም ደግሞ ወደ መጨረሻ እናሳያችኋለን ማለት ነው። ሌላው ነገር ደግሞ የስፌት ዲዛይን እንደዚህ ለየት ያለ ማዘዝ ትችላላችሁ። ይሄኛውን ጨርቅ ምናልባት ከባለፈው ቪዲዮ ካስታወሳችሁት ተሰርቶ ነበረ በብትኑ ማለት ነው። እንደዚህ ደግሞ ከሽከሹ ወረድ ብሎ ሽንሽኑ ደግሞ ይሄኛው ሽንሽን ለየት ያለ ቪጋ ወይም ደግሞ ካውያ ሽንሽን የሚባል ነው። እንደዚህ ሲሰራ ቀለል ብሎ ውበት አለው ማለት ነው። ሌላው ነገር ብዙ ጊዜ ሽፎን ስታዙ ለቤተ ክርስቲያን በተደጋጋሚ ስለምትፈልጉት ደረቱ እንዳይከፈት ትፈልጋላችሁና ልክ እንደዚህ እንዳደረኩት ደረቱ ሳይከፈት ጠበብ ብሎ መሰራት ይችላል። በመቀጠል ደግሞ ሽፎን ጨርቆችን እናያቸውና በምትፈልጉት ዲዛይን የመረጣችሁትን በየትኛውም አይነት አሰራር መሰራት ይችላል ማለት ነው። እንግዲህ ዛሬ በአቀረብኩላችሁ ቪዲዮ መጀመሪያ ይዤ የመጣሁት ነጭ ሽፎን ነው። ነጭ ሽፎን ብዙ ደንበኞቻችን እንዲሁ ቪዲዮ ላይ ሳናሳይም ትጠይቁናላችሁ። ለቤተ ክርስቲያን በጣም ይፈለጋል፣ ለመቁረቢያ፣ ለማስቀደሻ። መጪው ደግሞ አብይ ጾም ስለሆነ ለጾም ወቅት ደግሞ በጣም ይመቻል። ከሀበሻ ይልቅ ሽፎን ደግሞ ቀለል ብሎ ይለበሳል ማለት ነው። ይሄ እንግዲህ በጣም የሚያምር አንደኛ ደረጃ ነጭ በነጭ ሽፎን ነው። በነጭ ገበር ነው የሚሰራ። እንዲሁም ደግሞ ከነጭ ነጠላ ጋር ነው የሚዘጋጀው። በ4ም በ5 ሜትርም በጣም በቂ ነው። አርበ ሰፊ ስለሆነ ሙሉ ጣቃውን ስለያዝኩት ነው እንደዚህ ያሳየዋችሁ። በጣም ያምራል። ከነጭ በነጭ የጥበብ ውድ በሽፎን ለምፈልጉ ሰዎች ነጭ በነጭም እንደዚሁ እንይዛለን ለማለት ነው። ይሄ እንግዲህ በቂ በሚባል ሜትር በሰውነት ሳይዛችሁ በምፈልጉት አይነት ዲዛይን መርጣችሁ ከነጠላው ጋር ተሰርቶ አልቆለት 5500 ነው። ይሄ ነጭ በነጭ አንደኛና ሁለተኛ እንዲሁም ደግሞ የሀገር ውስጥና የሀገር ውጭ አለው። ይሄ የውጭ ነው። በጣም ለስላሳና ቆንጆ ጽድት ያለ ነጭ ጨርቅ ነው። ወፈር ያለ ነው፣ ስስ አይባልም። እንዲሁ ደግሞ በስትሬች ገበር አድርገን እንሰራዋለን ማለት ነው። እሺ፣ በመቀጠል ደግሞ አሁንም የሽፎን ጨርቅ ነው ማሳያችሁ። ይሄ እዚህ ጋር የምትመለከቱት ደግሞ ዝም ያለ ከለር ቡኒ ከለር ለምፈልጉ ሰዎች ምንም አይነት ብልጭልጭ የሌለው የሚረግፍ የተለጠፈ ነገር ምንም የለውም። ሳተን ደግሞ ለማትወዱ ሰዎች እንደዚህ በሽፎን ጨርቅ አዳዲሶችን አስገብተንላቸዋል ማለት ነው። ይሄ በጣም ያምራል። በተለይ ደግሞ ቀይ የፊት ከለር ላለው ሰው ለቀይ ሴት በጣም ያምራል ማለት ነው። የስፌቱ ዲዛይን በየትኛውም አይነት ዲዛይን ቢሰራ በጣም ያምራል። ይሄ እንግዲህ ስቶክ ሽፎን ነው። ስቶኮች ብዙ ጊዜ በተደጋጋሚ አይመጡም ብለናል። አንዴ ከመጡ ድጋሚ ለማግኘት እንቸገራለን። ይሄ እንግዲህ በቂ በሚባል ለአንድ ሴት ከነጠላ ጋር ተሰርቶ አልቆለት 6500 ብር በየትኛውም አይነት የስፌት ዲዛይን ማለት ነው። እሺ፣ በመቀጠል ደግሞ እንግዲህ ይህንን የመሰለ በጣም ፍክት ያለ ቆንጆ አቮካዶ ከለር ነው። ይሄኛው በቃ ትንሽ የሚያምርና የሚያደምቅ ከለር ነው። በጣም ያምራል። ለየትኛውም የሰውነት ከለር መሆን ይችላል። እንደምታዩት አቮካዶ ከለር ነው መደቡ። ውስጡ ላይ ደግሞ ቬጅ ክር አለው ማለት ነው። ይሄም ስቶክ አዲስ ዲዛይን የሆነ ስቶክ ሽፎን ነው፣ ከሳተን ውጭ የሆነ ማለት ነው። በሁለት ከለር አለ። አንደኛው ከለር ይሄንን ይመስላል አቮካዶ። ሁለተኛውን ከለር ደግሞ ቀጥለን እናሳያችኋለን። በየትኛውም አይነት አሰራር በጣም ሰፋ ብሎ ሲሰራ በጣም ያምራል። በዛ ላይ አርበ ሰፊ ነው። በትንሽ ሜትር እንኳን ቢሰራ በቂ ነው ማለት ነው። እነዚህ ስቶኮች በጣም አንደኛ ጨርቃቸው ለስላሳ የሆነ ቆንጆ ስቶክ ነው ማለት ነው። ይህም በተመሳሳይ በየትኛውም ዲዛይን ተሰርቶ አልቆ በሰፊ ሜትር ማለት ነው 6500 ብር። እሺ፣ በመቀጠል ደግሞ ሁለት ከለር አላቸው ብለን ያስገባናቸው እነዚህ ሽፎኖች አቮካዶና ኦሬንጅ ከለር ነው። ኦሬንጁ ሲበተን ይሄንን ይመስላል። በጣም የሚያምር ቆንጆ ሽፎን ነው። በዛ ላይ በጣም አርበ ሰፊ ነው። በ5 እና በ6 ሜትር ሲሰራ በቂ ነው። አርበ ሰፊ ስለሆነ ማለት ነው። ከሽከሽ ኖሮበት ሲሰራ ደግሞ የሽፎን ጨርቅ በጣም ያምራል። ሲለበስ ወይም ሰውነት ላይ ሲሆን እንደዚህ አይነት ነገር ይኖረዋል። ይህም በተመሳሳይ ለየትኛውም አይነት ከለር የሚያፈካ ደመቅ የሚያደርግ ነው። ያው ተደጋግሞ ሲታይም ደግሞ በጣም ብዙ ከለር የበዛበት ስላልሆነ የሚሰለች ነገር የለውም። ይህም በተመሳሳይ
ተሰርቶ አልቆ በ6 ሜትር 6500 ማለት ነው ከነጠላው ጋር። እሺ በመቀጠል ደግሞ በጣም የሚያምር ለየት ያለ ከለር ነው። እንደምታዩት ቆንጆ ግሪን ከለር ነው። በጣም ያምራል። ብልጭልጭ አለው። የዚህ ብልጭልጭ የማይረግፍ ነው። አብሮ የተሰፋ ስለሆነ አይረግፍም። እነዚህ ጨርቆች አሁን ላይ አዲስ ናቸው። በጣም በብዙ ከለር አለ። ነገር ግን አርበ ጠባብ ናቸው። ስለዚህ ከ6 ሜትር በታች ባይሰሩ ተመራጭ ነው። ሰፋና ቆንጆ ውበት እንዲኖረው በ6 እንዲሁም ደግሞ ከዛ በላይ ቢሰራ ተመራጭ ነው። ይሄ ለአንድ ከስተመር በትዕዛዝ ያመጣነው ነው። ሌሎቻችሁ ደግሞ የምፈልጉ ካለ እንዲሁ እናመጣለን ማለት ነው። ይሄ እንግዲህ ተሰርቶ አልቆ ቆንጆ ሆኖ በ6 ሜትር 10,000 ብር ከነጠላው ጋር ማለት ነው። እሺ በመቀጠል ደግሞ ያምራል። ቆንጆ በርገንዲ ከለር ነው። እንደምታዩት ዝም ያለ ነው። ይህም የተለየ ዲዛይን ነው። አዳዲስ ሽፎኖች ናቸው። ሁሉም እንደገቡ ነው ማለት ነው ያስመጣናቸው። አርበ ሰፊ ስለሆነ በ5ም በ6ም ቢሰራ 5 ከበቂ በላይ ነው። በጣም እንዲሰፋ ለሚፈልግ ሰው ደግሞ በ6 መሰራት ይችላል። ከ6 በላይ በጣም ይሰፋል ማለት ነው። ይሄም በማንኛውም ዲዛይን ቢሰራ ከሽከሽ ፈንድሻ ከሽከሽ ሮዝ ቢሰራ የተለየ ውበት ይኖረዋል። ይሄ እንግዲህ ተሰርቶ አልቆ ቆንጆ ሆኖ ከትልቅ ነጠላ ጋር 6500 በኖርማል የሽፎን ነጠላ ማለት ነው። ሰውነት ላይ ሲሆን ደግሞ እንደዚህ አይነት ውበት ይኖረዋል። ይሄ ሽፎን የዚህኛው 2 ከለር ነው ያለው። በ2 ከለር ነው የገባ። አንደኛው ከለር እዚህ ጋር የተለያየ ነው፣ በበርገንዲ ከለሩ ነው። ሁለተኛው ደግሞ ይሄ ነው የምታዩት፣ ቀይና አረንጓዴ ነገር ነው። አረንጓዴ ፍክት ብሎ ይታያል። ይሄም ለየት ያለ ከለር ነው። በጣም ያምራል። ቆንጆና ፍክት ያለ ደመቅ ያለ ከለር ነው። በማንኛውም አይነት የስፌት ዲዛይን ሲሰራ ውበት አለው ማለት ነው። እናንተ የመረጣችሁትን እንዲሁም ምቾት የሚሰጣችሁን ስፌት መምረጥ ትችላላችሁ። አርበ ሰፊ ነው። በ6 ሜትር ነው የሚሰራው። ከትልቅ ነጠላ ጋር ተሰርቶ አልቆለት 6500 ብር ማለት ነው። እሺ በመቀጠል ደግሞ ደብዘዝ ያለ አቮካዶ ከለር ነው። ከቤጅ ጋር የተሰራ ጨርቅ ነው። በጣም ያምራል። መደቡ እንደምታዩት ፍክት ያለ አቮካዶ ከለር ነው። ይህም በተመሳሳይ ሽፎን ጨርቅ ነው። ምንም አይነት ብልጭልጭ የለውም። ብልጭልጭ ለማትወዱ ሰዎች እንዲሁም ደግሞ አርበ ሰፊ ስቶክ ሽፎን ነው። ስቶኮቹ ብዙ ጊዜ አይደጋገሙም። ያው ከተደጋገመ ሰው ላይ አናያቸውም ማለት ነው። ለየት ያሉና ውስን ፍሬ ሆኖ ነው የሚገቡት። በጣም ያምራል። ያው የውጩ አንደኛ ስቶክ ሽፎን ነው ማለት ነው። ይሄም በተመሳሳይ በ6 እና በ5 ሜትር ቢሰራ በቂ ነው። አርበ ሰፊ ስለሆነ ከትልቅ ነጠላ ጋር ተሰርቶ አልቆለት ቆንጆ ሆኖ በየትኛውም እናንተ በመረጣችሁት ዲዛይን 6500 ብር ማለት ነው። እንደዚህ አይነት ውበት ይኖረዋል ሰውነት ላይ ሲሆን ቆንጆ ጨርቅ ነው። እሺ በመቀጠል ደግሞ ፈካ ያለ ከለር ደመቅ ያለ ለሚወድ ሰው ያው ፒንክ ከለር ነው ያቀረብንላቸው። ደመቅ ያለ ፒንክ ከለር ነው። የተለያየ ከለሮች አለበት። ከለርፉል ነው እንደምታዩት። ቀለም የተረጨ አይነት እይታ አለው የሽፎኑ ዲዛይን። ይሄም ሲሰራ በጣም ያምራል። ስቶክም ስለሆነ ደግሞ ተደጋግሞ የሚገባ ጨርቅ አይደለም። በዛ ላይ አርበ ሰፊ ነው። 5 እና 6ቱ በጣም ሰፊ ነው የሚሆነው ሲሰራ። የተለየ ውበት አለው። በ6ም በ5 ሜትርም ተሰርቶ አልቆ ከትልቅ ነጠላ ጋር 6500 ብር ማለት ነው። በመቀጠል ደግሞ ማሳያችሁ ይህንን የሚያምር ብሉ ከለር ነው። ትልልቅ አበባ አለው። የአበባው ዲዛይን ለየት ያለ ነው። የተለመደ የአበባ አይነት ዲዛይን አይደለም። በጣም የሚያምር ስቶክ አርበ ሰፊ ነው። የዛሬ ሽፎኖች ሁሉም ስቶክ ናቸው። በጣም ያምራሉ። እንዲሁም ደግሞ አርበ ሰፊ ናቸው። በ5ም በ6ም በቂ ነው ማለት ነው። ይሄም በየትኛውም አይነት ዲዛይን ተሰርቶ አልቆለት ቆንጆ ሆኖ 6500 ከነጠላው ጋር ማለት ነው። እሺ በመቀጠል ደግሞ ማሳያችሁ እንግዲህ ቀይ ነገር በሽፎንም በሀበሻ ልብስም በጣም ያምራል። ቢደጋገምም የሚሰለች ከለር አይደለም። ሁሌ ያደምቃል። በጣም ያምራል። ይሄ ደግሞ እንደምታዩት የአበባዎቹ ዲዛይንም እንዲሁም ቀይነቱ በጣም ያምራል። ፍክት ያደርጋል። ሀበሻ ልብስ መልበስ ለማይፈልግ ሰው ለፕሮግራም ላይ እንኳን ቀለል ብሎ ለመታየት እንደዚህ አይነት ለየት ያሉ ከሳተን ውጭ የሆኑ ሽፎኖችን መጠቀም ይችላሉ። በጣም ነው የሚያምረው። አርበ ሰፊ ነው። በ6 በጣም ይሰፋል። በ5ም
በቂ ነው ማለት ነው። ተሰርቶ አልቆ ከትልቅ ነጠላ ጋር ይሄ 6500 ብር ማለት ነው። እሺ በመቀጠል ደግሞ ደመቅ ያለ ፒንክ አሳይተናቸዋል። እንደዚህ ደብዘዝ ያለ ዝም ያለ ፒንክ ለሚፈልግ ፈዘዝ ያለ ፒንክ ለሚፈልግ ሰው ደግሞ እንደዚህ በፒንክ ከለር ፈዘዝ ያለ ፒንክ አቅርበንላቸዋል ማለት ነው። በጣም ያምራል። ቆንጆና ዝም ያለ ብዙ ያልጮኸ ከለር ነው። ይህም በተመሳሳይ አርበ ሰፊ ነው። እንዲሁም ደግሞ አንደኛ ደረጃ ስቶክ ጨርቅ ነው ማለት ነው። ይህም በተመሳሳይ በየትኛውም አይነት ዲዛይን ተሰርቶ አልቆ 6500 ብር ማለት ነው። እሺ በመጨረሻ በስቶክ ሽፎን ደግሞ የምናሳያችሁ ይህንን ስቶክ ነው። ከዚህ ቀጥለን የምናሳያችሁ ሳተን አንደኛ ደረጃ ሳተኖችን ስለሆነ በስቶክ ይሄ የመጨረሻው ሽፎናችን ነው። በጣም ያምራል። ያው በተደጋጋሚ እናገራለሁ፣ ቀይ ነገር አይሰለችም። በጣም ያምራል። ደግሞ በየትኛውም አይነት በሽፎንም በሳተንም እንዲሁ በሀበሻ ልብስም ቀይ ነገር የሚያደምቅ ከለር ነው ማለት ነው። ይሄ ተሰርቶ አልቆለት ተመሳሳይ ዋጋ ነው ያላቸው 6500 ከነጠላው ጋር አርበ ሰፊ ነው። በ6ም በ5 ሜትርም መሰራት ይችላል ማለት ነው። በሽፎን ይህንን ይመስላል የመጨረሻው ጨርቁ። ከዚህ ቀጥለን ደግሞ ሳተኖችን እናሳያቸዋለን። እሺ ሳተን ሽፎኖቹን ደግሞ ወደ ቪዲዮ መጨረሻ እናሳየለን ባልነው መሰረት ሳተን ቆንጆ ከባለፈው የነበሩ እንዲሁም ደግሞ ለየት ያሉ ሌላ አዳዲሶችን ይዘን ነው የቀረብነው። እዚህ ጋር ነው ያደረኩት። እንግዲህ በጣም የሚያምር ሳተን ሽፎን ነው። በባለፈው ቪዲዮ አሳይተናችኋል። ቀድመው ያዘዙ ደንበኞቻችን ጨርቁን በሙሉ ጨርሰውታል ማለት ነው። ይሄኔ ጋር እኔ የለበስኩት ዲዛይኑን በዚህ ዲዛይን መሰራት ይችላል። ጨርቁ ግን የለም። ሌላ ጨርቆች ግን ከዚህ የተሻለ ቆንጆ ሳተን አንደኛ ደረጃ ጨርቆችን ነው ማለት ነው ያቀረብኩላችሁ። እዚህ ጋር ያለው ጨርቅ እንግዲህ በጣም ተወዶ በተደጋጋሚ በግሩፕ ታዞ ድጋሚ አሁንም የገባ ጨርቅ ነው። በጣም ያምራል። ከለር አርበ ሰፊ ነው በዛ ላይ። እንዲሁም ደግሞ ሳተን ሽፎኖች ሌሎች ሻይን ያደርጋሉ ወይም ደግሞ ከበድ ይላሉ። ሲሰፉ ደግሞ በጣም የመስፋትና ኩፍ ማለት ባህሪ ያላቸው። ይሄኛው ግን በጣም ሃይ ኳሊቲ የሆነ ሳተን ሽፎን ስለሆነ በጣም ነው የሚያምረው። ወረድ ነው የሚል። እዚህ ጋር ነው የለበስኩትም እንደዛው ነው። እዚህ ጋር ደግሞ አሻንጉሊቷ የለበሰችውም እንደምታዩት አንደኛ ደረጃ ከባለፈው ቪዲዮ ካስታወሳችሁ በብትን ያሳየናችሁ ነው። አዳዲስ ደንበኞች ካላችሁ ደግሞ ከዚህ በፊት ያለውን ቪዲዮ ገብታችሁ ማየት ትችላላችሁ ማለት ነው። ሽፎን እንዲሁም ሀበሻ ልብስ ከዚህ ቀደም የተለያዩ ቪዲዮዎች ስላሉ በፊት ካሉት ቪዲዮዎች ገብታችሁ ማየት ትችላላችሁ። ይሄ እንግዲህ በጣም የሚያምር በድጋሚ ገባ አንደኛ ደረጃ ሳተን ነው። ስቶክ ነው። ይህም በተመሳሳይ ድጋሚ ደግሞ ላይ መጣ ይችላልና የወደዳችሁት ሰው አልቋል ያልናችሁ ስለመጣ ድጋሚ ማዘዝ ትችላላችሁ። ተሰርቶ አልቆ እንግዲህ ይሄ በኖርማል የሽፎን ነጠላ 8500 ብር ነው። በጥበብ ነጠላ ወይም በጥልፍ ነጠላ ለምትፈልጉ ሰዎች ደግሞ በውስጥ መስመር የነጠላውን ሂሳብ ኤክስትራ የሚጨምረውን እናወራለን ማለት ነው። ኖርማል በሽፎን በተለመደው የሽፎን ነጠላ 8500 ማለት ነው። በጣም ያምራል። በጣም ኳሊቲ ናቸው። በመቀጠል ደግሞ የምናየው ይህንን ሽፎን ካስታወሳችሁ ያው ከባለፈው ቪዲዮዎች ተሰርቶ ለብሼው ነበር። ይህም በጣም ተወዶ በጣም በተደጋጋሚ ደንበኞች ጠይቀውን አልቋል ብለናቸው ድጋሚ ደግሞ በአጋጣሚ ስናገኘው ያስገባነው ጨርቅ ነው ማለት ነው። በጣም ነው የሚያምር። ምናልባት ይህ ሽፎን ተሰርቶ የደረሳችሁና የሞከራችሁት ሰዎች ምስክር መሆን ትችላላችሁ፣ በጣም ስለሚያምር ማለት ነው። ይሄኛው ደግሞ በጣም የተለየ ውበት አለው። የተለያየ ጨርቅ መደብ ነው የሚመስል ነገር ግን ወጥ ነው። ሲሰፋ ደግሞ የራሱ የሆነ ዲዛይን አለው። ይሄም በተመሳሳይ በኖርማል ነጠላ ተሰርቶ አልቆ 8500 ነው። አንደኛው ሳተን ሁሌ እንደምላችሁ ውስጡ ጥቁር ነው ማለት ነው። ውስጡ ነጭ የሚሆነው ወይም ጫፉ ደግሞ ጫፍ የሌለው ከሆነ ሁለተኛ ሶስተኛም ስላለው ሳተን ጨርቆች እነዚህ አንደኛ ኳሊቲ ናቸው ማለት ነው። በመቀጠል ደግሞ ይሄ ወደ ቡኒ ከለር የሚሄድ በጣም የሚያምር ይበልጥ ደግሞ ቀይ የሰውነት ከለር ላለው ሰው በጣም የሚያደምቅ ነው። ለፀይም ሰው ምናልባት ሊያደበዝዝ ይችላል። ለቀይ ሴት ግን በጣም ነው የሚያምረው። የተለየ ውበት ነው የሚሰጥ። ይሄም በጣም ቆንጆ ነው። ይሄ የማብለጭለጭ ነገር ሻይን የማድረግ ነገር የለውም። ጨርቁም ደግሞ ደረቅ ብሎ ሲሰራ ኩፌ ማለት ነገር የለውም። ወረድ ብሎ ዝልፍልፍ ነው የሚል ማለት ነው። በጣም ያምራል። ይሄም በተመሳሳይ ውስጡ ጥቁር ነው። ያው አንደኛ ሳተኖች ውስጣቸው ጥቁር ነው ብለናል። ይሄንን ይመስላል ውስጡን ስናይ። ይሄ ደግሞ ከላይ ያለው መልኩ ነው። ሲሰራ በየትኛውም አይነት የስፌት ዲዛይን ቢሰራ የተለየ ውበት አለው። ይበልጥ ግን ሳተን ሽፎኖች ከሽከሽ ባይኖራቸው ወይም ደግሞ ከሽከሽ ለሚፈልግ ሰው ከሽከሹን ወደ ውጭ ብንጠቀመው የተለየ ውበት ይኖረዋል ማለት ነው።
ይሄ እንግዲህ ከትልቅ ነጠላ ጋር ከኖርማል የሽፎን ነጠላ ጋር ተሰርቶ አልቆ 8500 ነው። ኖርማል ወይም የጥበብ ነጠላ ወይም ለየት ያለ ጥበብ ለሚፈልግ ሰው ደግሞ ኤክስትራም ጨምረው ማሰራት ይችላሉ ማለት ነው። በመቀጠል ደግሞ አዲስ የገባውን ሳተን ነው። ይሄ እንግዲህ ከባለፈው ቪዲዮም አልነበረም፣ አዲስ የገባ ነው። ገና ጣቃው እየተፈታ ነው። በጣም ነው የሚያምረው። ይሄ ሙስን ፍሬ ነው ያለው ለትንሽ ሰዎች የሚሆን በጣም ነው የሚያምረው። ይበልጥ ይህም ቀይ የሰውነት ከለር ላለው ሰው ያደምቃል ከፀይም ይልቅ ማለት ነው። እዚህ ጋር ደግሞ አንደኛውን ውስጡ ጥቁር ነው፣ በዚህ ነው የምንለየው ብለናችኋል። በጣም ያምራል። የሚመዘመዝ ነገር የለውም። ኩፌ ማለት ወይም ሻይን የማድረግ ነገር የለውም። ደስ የሚል ለስላሳ ቆንጆ ሳተን ጨርቅ ነው። ተሰፍቶ ሲለበስ ሰርግ ላይም የትኛውም ፕሮግራም ላይ መልበስ የምንችለው አይነት ጨርቅ ነው። ዲዛይን ደግሞ የትኛውንም አይነት ምቾት የሚሰጣችሁን ዲዛይን መምረጥ ትችላላችሁ። ይህም በተመሳሳይ ቆንጆ አንደኛ ደረጃ ሳተን ጨርቅ ነው። ዲዛይኑም ደግሞ እንደምታዩት አዲስ ዲዛይን ነው። ከለሩ ደግሞ በጣም ወጣ ያለ ጌሾ ከለር ነው። የተለመደ ከለር አይደለም። ይሄ በኖርማል የሽፎን ነጠላ ተሰርቶ አልቆ እንግዲህ 8500 ነው ማለት ነው። በመቀጠል ደግሞ ይህንን ሽፎን ነው ማሳያችሁ። ይህም በጣም ነው የሚያምረው። ውስጡ ጥቁር ነው። ይህም በተመሳሳይ ነጭ አይደለም ወይም ደግሞ የሽፎን ከለር አይደለም። ይህን ደግሞ እንደምታዩት በጣም ያምራል። መደቡ ያው ወደ በርገንዲ ሊሄድ ይላል፣ ግን ብዙ አይነት ዲዛይን ስላለበት ለየት ያለና ይሄ ነው የሚባል የከለር መደብ የሌለው ሽፎን ነው። ሳተንነታቸውና ኳሊቲያቸው ሁሉም ተመሳሳይ ናቸው፣ ከከለርና ከዲዛይን መለያየት ውጭ ማለት ነው። ይህንንም በተመሳሳይ በፈለጉት የስፌት ዲዛይን ማዘዝ ይችላሉ። አርበ ሰፊ ነው ብለናል። በ5 በ6 ሲሰራ በጣም በቂ ነው። ይህም በተመሳሳይ ለአንድ ሰው በሚበቃ ሜትር እንዲሁም ደግሞ ከበቂ የሽፎን ነጠላ ጋር ተሰርቶ አልቆ 8500 ነው። ሌላ የጥልፍ ነጠላ ወይም ደግሞ የጥበብ ነጠላ ለሚፈልግ ሰው ደግሞ በሚፈልጉት ዲዛይን ጨምረው ማሰራት ይችላሉ። በመቀጠል ደግሞ ብሉ ከለር ለሚወድ ሰው ይህንን ሽፎን እናሳያችኋለን። ይሄ እንግዲህ እኔ ከለበስኩት ጋር ይመሳሰላል። ሲሰራ በጣም ነው የሚያምረው። ለየት ባለ የስፌት ዲዛይን ስንጠቀመው ደግሞ የጨርቁ ውበት ይበልጥ ይወጣል። ጨርቁ ደግሞ እንዲሁም በጣም ምቾት ያለው ለስላሳ ቆንጆ በስትሬች ገበር የሚሰራ ነው። ነጠላ ያው እንደተለመደው ኖርማል ነጠላ ነው የምንጠቀም። ጥበብ ወይም ጥልፍ ለሚፈልግ ሰው ያው በተለየ ትዕዛዝ ነው የሚሆነው ማለት ነው። በኖርማል ነጠላ ተሰርቶ አልቆ 8500 ብር ማለት ነው። በጣም ያምራል። ቆንጆ ጨርቅ ነው። እዚህ ጋር የምናየውም ደግሞ በተመሳሳይ አዲስ የገባ ነው። ዝም ያለ ከለር ለሚወድ ሰው የአበባዎቹ ዲዛይኑም እሺ። በመቀጠል ደግሞ እንግዲህ ይህንን ሽፎን እናያለን። በጣም ያምራል። ይህም ለየት ያለ ዝም ያለ ከለር ነው። አበባዎቹ በጣም ያምራሉ። ትንንሽ አበባ ናቸው። በጣም ነው የሚያምረው። ይሄ እንግዲህ እኔ በለበስኩት ዲዛይን ቢሰራ እንደዚህ ከሽከሹ ከታች ወረድ ያለ ሆኖ ከላይ ደግሞ እንደዚህ እጇ አጠር ያለ ዲዛይን ተጠቅመን ብንሰራው በጣም የሚያምር ከሽፎን ወጣ ያለ ጨርቅ ነው የሚሆነው። ያው ለየት ያለ ሽፎን ለሚፈልግ ሰው ማለት ነው። ሽፎንነቱ ደግሞ ሳተን ነው። ኖርማል የተለመደ ሽፎን አይደለም ማለት ነው። ይህም በተመሳሳይ ውስጡ ጥቁር ኳሊቲ የሆነ አንደኛ ደረጃ ሳተን ነው። በየትኛውም አይነት ዲዛይን ተሰርቶ አልቆ ከኖርማል የሽፎን ነጠላ ጋር 8500 ብር ማለት ነው። እሺ በመቀጠል ደግሞ ይህም ለየት ያለ ከለር ነው። ያምራል። ደብዘዝ ያለ ኦሬንጅ ነው። ከላዩ ላይ ደግሞ የተለያየ ወደ ደብዘዝ ያለ ቢጫ ነገር ስላለው ይሄ ነው የሚባል ከለር የለውም፣ ግን ዲዛይኑ ጨርቁ በጣም ነው የሚያምረው። ይህም ሲሰፋ በጣም የተለየ ውበት ይኖረዋል ማለት ነው። ሁሉም ለየት ያሉ ናቸው። እንዲሁም ደግሞ በጣም ውስን ፍሬ ነው ያላቸው። ለሁለት ለሶስት ሰው የሚሆኑ ናቸው ስቶክ ስለሆኑ። ስለዚህ ቶሎ ቶሎ ቀድሞ ያዘዘ ሰው ነው እነዚህን ጨርቆች የሚያገኙት። ይህም በተመሳሳይ ለአንድ ሰው በቂ በሚባል ሜትር ከትልቅ ነጠላ ጋር በኖርማል በሽፎን ነጠላ ተሰርቶ አልቆ 8500 ነው። ሳተንነቱ በጣም ለስላሳ ለሰውነት ምቾት አለው። እንዲሁም ደግሞ ደረቅ ማይልና ምቾት አለው ማለት ነው። ተሰርቶ አልቆ 8500 ብር። እሺ በመቀጠል ደግሞ ይህንን ሽፎን ከባለፈው ቪዲዮ በ3 ከለር አስገብተን
በጣም ተወዱ በተደጋጋሚ ጠይቀውን አልቋል ብለናቸው ድጋሚ ያስገባንላቸው ከለር እንግዲህ ይህን ነው። ቀዩን ነው ብዙ ሰው የወደደው። ቡኒ፣ ብሉ ከለር እንዲሁም ቀይ ከለር ነበረው። ከሶስቱ ከለር ቀዩ በጣም ተወዳጅ ሆኗል። ሲሰፋም የተለየ ውበትና ድምቀት ያለው ቀዩ ነው። ሻይን አለው። የሚያምር ሻይን ነው። እንደሌሎች ሽፎን የሚረብሽ አይነት ሻይን አይደለም። በትንሹ ነው ማለት ነው ሻይን የተደረገለት። ጎልደን ከለር ነው ሻይኑ፣ በጣም ያምራል። ይህም በተመሳሳይ ኳሊቲ ሳተን ሽፎን ነው። እንዲሁም ማር በሰፊ ነው። ስለዚህ ይሄ ለአንድ ሰው በቂ በሚባል ሜትር ተሰርቶ አልቆ ከኖርማል የሽፎን ነጠላ ጋር 8500 ማለት ነው። እሺ በመቀጠል ደግሞ እንግዲህ በጣም ከለርፉል የሚያምር ደመቅ ያለ ከለር ለሚወድ ሰው ይሄን የምታዩት ከለርፉል የሆነ ቀለም የተረጨ ነው የሚመስል ዲዛይኑ እንደምታዩት ሲሰፋ በጣም ውበት አለው። ጨርቁ ለየት ያለ ነው። ይሄም ሽፎን በተደጋጋሚ ደንበኛ ወዶት ያስገባንላቸው ነው። ኳሊቲው ደግሞ ከበፊት እየጨመረ ነው የሚመጣ ማለት ነው። ይሄም ለአንድ ሰው በቂ በሚባል ሜትር ከትልቅ ነጠላ ጋር ተሰርቶ አልቆ በኖርማል የሽፎን ነጠላ 8500 ብር ማለት ነው። እሺ ብዙ ጊዜ ደግሞ ደንበኞቻችን በነጠላ ብዙ ጥያቄዎች ያስነሳሉ። ረጅም ይሁን ትልቅ ይሁን ወይም ደግሞ ከሽፎን ነጠላ ዲዛይን ለየት ያለ ይሆናልና የጥልፍ ነጠላ ወይም ደግሞ የጥበብ ነጠላ የምንላቸው ግራ ለሚገባቸው ሰዎች ለማሳየት ነው። ይሄ የጥልፍ ነጠላ ነው። እንደምታዩት በጣም ያምራል። ከሽፎኑ ጋር ማች ተደርጎ ነው የተሰራ። ከታች ያለው ዲዛይን በተቻለ መጠን በሳባ ክር እና በፈርጥ ሆኖ በጥልፍ ዲዛይን እንዲገባ ሆኖ ነው የተሰራው። ተበትኖ አንድ ላይ አጣፍተን ስንለብሰው በጣም ነው የሚያምረው። ከኖርማሉ ነጠላ ይልቅ እንደዚህ አይነት ነጠላዎች ሽፎኑን ይበልጥ በጣም ያደምቁታል ማለት ነው። እንዲሁም ደግሞ ሳይዙን ስናይ ሳይዝና ጥራቱ እንደዚህ አይነት መነኖች ቆንጆ እየተመረጡ ነው የሚሆኑት ማለት ነው። ሳይዙ ደግሞ ከ2 ሜትር ከ2.50 ሜትር በላይ በሚፈልጉት ሳይዝ ማተለቅ ይችላል። ኖርማል 2 አይን መነን ስለሆነ መነኑ ላይ ነው በዲዛይን ተደርጎ ከሽፎኑ ጋር ማች የሚሆን ከለር በሽፎኑ ከለር የሚጠለፍ ማለት ነው። የጥበብ ነጠላ ስንላቸው ደግሞ ኖርማል ጥበብ ሲያዙ የሚዘጋጀው ጥበብ አለ፣ ነጠላ አለ። እንደሱ አይነት ነጠላዎች ለብቻ የሚዘጋጁትን ከሽፎኑ ጋር በተቻለ አቅም የሚቀራረብ ከለር እንዲሆን አድርገን በጥበብ ነጠላ እናደርግላችኋለን ማለት ነው። ይበልጥ ግን የጥልፉ ሲሆን ሽፎኑ ላይ ያለው ከለር በሙሉ ለማስገባት እንሞክራለን ማለት ነው። ብዙ ጊዜ ደግሞ ዋጋ የምናወጣበት ወይም ደግሞ የተለመደ የሽፎን ነጠላ የምንላቸው ይሄ ነው። ይሄ ደግሞ በቂ ነው፣ አጣፍቶ ለመልበስ በቂ የሚባል ነው። በጣም ትልቅ ለሚፈልግ ሰው አይሆንም። ነገር ግን በቃ በቂ ለቤተክርስቲያን አጣፍቶ ለመልበስ ብሎ ለሚጠይቅ ሰው በጣም በቂ ነው። ሌላው የዚህ የሽፎኑ ከለር እንደ ሽፎኑ የጥለቱ ከለር እንደ ሽፎኑ ከለር ማች ይሆናል ማለት ነው። ያሁን ቡኒ ከለር ለሚያሰራ ሰው ወይም አንበሳ ከለር በዚህ ሽፎን ይሰራላቸዋል ማለት ነው። እኔ ለለበስኩት ሽፎን ደግሞ በራሱ ከለር በዚህ በዋና በከለሩ መደብ ሽፎን ነጠላው ይዘጋጃል ማለት ነው። ሌላው መስመር ያለው ወይም ስትራይፕ ያለው በሽፎኑ ከለር ለሚል ሰው ደግሞ ጫፍ ላይ ከለር ይኖረዋል፣ የሽፎኑ ከለር ጥለት ማለት ነው። ከዛ ደግሞ መሀል ላይ አልፎ አልፎ መስመር ይኖረዋል ማለት ነው። ወይም ደግሞ ይሄ መስመሮቹ የሌለ በነጭ ሳባ መስመር የሆነ ሽሪምሪ ወይም ደግሞ ሪጋ ተብሎ የሚጠራውን ኖርማል በእነዚህ ነጠላ እናደርግላቸዋለን ማለት ነው። እነዚህኞች ነጠላ ምንድናቸው? ኖርማል ብዙ ጊዜ ዋጋ የምናወጣበት የተለመዱ የሽፎን ነጠላዎች ምንላቸው ነው ማለት ነው። የጥበብ ወይም የጥልፍ ምንላቸው ደግሞ ዋጋ የሚያስጨምሩና በተጨማሪ ትዕዛዝ የሚታዘዙ ናቸው ማለት ነው። በዛሬ ቪዲዮአችን እንግዲህ ያየናቸው ሽፎኖች በጣም ቆንጆና የተመረጡ ናቸው። እንዳያችኋቸው በጣም የሚያምሩ ጥራታቸውን የጠበቁ ሳተን እንዲሁም ደግሞ እንደ አማራጭ ኖርማል ሽፎን ለሚፈልግ ሰው ሽፎን ጨርቆችንም ይዘንላችሁን የቀረብን ሀበሻ ልብስ እንዲሁም ደግሞ ሌላ ሽፎኖችን ለምትፈልጉ ሰዎች በዛሬ ቪዲዮአችን ደግሞ ለቻናሉ አዲስ የሆናችሁ ከዚህ በፊት ባሉ ቪዲዮዎች እየገባችሁ ማየት እንዲሁም ደግሞ ሰብስክራይብ ማድረግ አትርሱ። ሼር አድርጉ። ጓደኛ ዘመድ ቤተሰብ ካለ ሼር እያደረጋችሁ እንዲያሰሩ ላይክ እያደረጋችሁ ማዘዝ ትችላላችሁ ማለት ነው። ቀጣይ ደግሞ በሌላ ልብሶች እንገናኛለን። ሰላም።